ይህ መልእክት ከውዱ ነብያችን አለይሂ ሰላቱ ሰላም ለመላው ኡመታቸው የተላለፈ ወርቃማ ንግግርና ዘመን የማይሽረው ታላቅ መልእክት ነው። ይህንን መልእክታቸውን ለብዙ ሰዎች እንዲዳረስ ኮፒ ሊንክና ሼር ያደረጋችሁ የአጅሩ ተካፋይ እንድትሆኑ እንዲሁም በኮሜንት ሰላዋት እንድታወርዱ በአላህ ስም ጠይቃችኋለሁ። አንድ ሰው ወደ ነብያችን አለይሂ ሰላቱ ሰላም ዘንድ መጣና ለዱንያም ሆነ ለአኺራ የሚጠቅም ንግግር ለመጠየቅ መጣሁ አላቸው። እሳቸው የመጣልህን ጠይቅ ሲሉ ጋበዙት። እሱም እንዲህ አለ፣ ከሰው ሁሉ አዋቂ መሆንን እንፈልጋለሁ ሲል ነብያችንም አላህን ፍራ አሉት። አስከትሎ ከሰው ሁሉ ሀብታም ለመሆን እፈልጋለሁ ሲላቸው ባላህ ነገር ተብቃክተህ አላህን አመስግን አሉት። ትክክለኛ ፈራጅና ታማኝ ለመሆን እፈልጋለሁ ሲላቸው ለራሴ የምትወደው ለሰዎች ውደድ አሉት። ከሰው ሁሉ ብርቱ መሆንን እፈልጋለሁ ሲል በአላህ ተወከል አሉት። በአላህ ዘንድ ብቸኛ ተመራጭ ለመሆን እፈልጋለሁ ሲላቸው ዚክርን አብዛ ብለው ተናገሩ። ከሰው ሁሉ በላጭ ለመሆንና ጥሩ ለመሆን እፈልጋለሁ ሲላቸው ለሰው ጠቃሚ ሆን ብለው መለሱለት። የተከበረና ቸር ሰው መሆን እፈልጋለሁ ሲላቸው ችግርህን ለፍጡራት ተናገር ብለው መለሱ። አስከትሎ ረሱልና አላህ እንዲወዱኝ እፈልጋለሁ ሲላቸው አንተም እነሱ የወደዱትን ውደድ ብለው መለሱ። ከወንጀል የጠራው ሆኜ አላህን መገናኘት እፈልጋለሁ ሲልም ጀናባህን በደንብ ታጥበህ እስትግፋርን አብዛ፣ ማልቀስ፣ መተናነስ፣ መታመም አለብህ አሉት። ከበጎ ሰሪዎች መሆንን እፈልጋለሁ ሲላቸው አላህን ልክ እንደምታየው ሆነህ ተገዛው አሉት። ኢማኔ እንዲሞላ እፈልጋለሁ ሲልም ጸባይህን አሳምር አሉት። እርዚቄ እንዲሰፋልኝ እፈልጋለሁ ሲል ተዋዱን አዘውትር ብለው መለሱለት። አስከትሎ ዱዓዬ ሙስተጃብ እንዲሆንልኝ እፈልጋለሁ ሲላቸው ሐራምን አትብላ አሉት። አላህን ከሚታዘዙ ሰዎች ለመሆን እፈልጋለሁ ሲልም ግዴታዎችህን ፈጽም አሉት። ሰውየው ማስከትሎ በአላህ ዘንድ ትልቁ ሐሰና ወይንም ደግ ስራ የቱ ነው ብሎ ሲጠይቃቸው ነብያችንም እንዲህ አሉ፣ መልካም ጸባይ፣ መተናነስና በበላ ላይ ወይንም በፈተና ላይ ሰብር ማድረግ ነው አሉት። አስከትሎ በአላህ ዘንድ የትኛው ስርዓት ነው መጥፎ ስራ ብሎ ሲጠይቃቸው መጥፎ ጸባይና ፍላጎትን መከተል ናቸው አሉት። በዱንያም ሆነ በአኺራ የአላህን ቁጣ የሚያበርድ ምንድነው ብሎ ሲጠይቃቸው ድብቅ ሰደቃና ዘርን መቀጠል ናቸው አሉት። የቂያማ ቀን በአላህ ኑር ለመሰብሰብ እፈልጋለሁ ሲልም ሰውን አትበድል ብለው መለሱለት። የቂያማ ዕለት አላህ እንዲያዝንልኝ እፈልጋለሁ ሲላቸው ለአላህ ባሮች እዘን ብለው መለሱለት። የቂያማ ቀን የጀሃነም እሳት የሚያጠፋው ምንድነው ብሎ ሲጠይቃቸው በችግር ላይ ወይንም በሙሲባ ላይ ትዕግስትን ማድረግ ነው ብለው መለሱ። የቂያማ ዕለት ነውሬ እንዲሸፈንልኝ እፈልጋለሁ ሲልም የወንድምህን አይብ ሸፍን ብለው መለሱለት። በስተመጨረሻ የቂያማ ቀን ከአላህ ቁጣ ሰላም ለመሆን እፈልጋለሁ ሲል ነብያችንም አለይሂ ሰላቱ ሰላም በአንድም ፍጡር አትቆጣ ሲሉ መለሱለት። በዱንያም ሆነ በአኺራ የውዱን የነብያችንን አለይሂ ሰላቱ ሰላም ፈለግ የምንከተል አላህ ያድርገን። اللهم صل وسلم وبارك على سيدنا محمد